ግን ኮች ሴቶቹ አይወጡም እንዴ? ለምን? አይ ማለቴ እዚህ እንዳልፋቸው ብዬ እኮ ነው ስልጠናው። ማማቂያ እንግባና እንቀጥላለን። እንግባ ይሻላል። እንቅስቃሴዎች እነዚህ ምንድን ነው? ወይ እሺ ወደ ፊት ለፊት ፓንቾች እነዚህ ቀጥታ ዱላ በጣም ጥሩ። እስቲ ወደ ጎን ጤፍም ዘሪ ነው የምትወስጂው። ቆንጆ ላይ ነሽ። ሁለቱን አንድ ላይ ያደረግን በጣም አሪፍ ኮች። ሴቶቹ ሀሳብን እኔ ጋር እንቅስቃሴ ላይ አሉ። ትንሽ ሄዱ። አንተ ሴቶቹ አይወጡም እንዴ ኮች? ያመሃል እንዴ? አይሰሩም? እሺ ስፖርቱ ላይ ብቻ ትኩረት አድርግ። አሁን ግን እየጨመርካ በደንብ አሁን ሁለት ሆነን ትንሽ የፋይት እንቅስቃሴ የመከላከልና የማጥቃት እንቅስቃሴዎችን እንሰራለን። ስለዚህ ከጓደኞቻችን ጋር ፓርትነር እንሆናለን ማለት ነው። ያው አንተ የመጀመሪያ ጊዜ ስለሆነ ከአንተ የተሻለ ጠንከር ያለ ሰው ጋር ብትሰራ ጥሩ ለውጥ ስለምታመጣ፣ ስለዚህ ዛሬውን እንቅስቃሴን ከሳሚ ጋር እንድታደርግ አደርጋለሁ። ከእሱ ጋር ሁላችንም ፓርትነር እንሁን፣ ከጓደኞቻችን ጋር እንሁን። እዚህ አድርግ እንጂ ምን ሆነህ ነው? አሁን ስፖርታዊ ሰላምታ እንሰጣለን። ሰላም መባባል ስፖርታዊ ሰላምታ። ወንድሜ እግር መቅጠም ሰርቻለሁ አላልከኝም እንዴ? እሺ ይኸው እጆቻችንን ላይ አሁን ሰላምታ መስጠት። አሁን ራስ የመከላከል ኤክሰርሳይሶችን ነው የምንሰራው። አንድ ሰው አታክ ያደርጋል፣ አንድ ሰው ካውንተር ይሰራል ማለት ነው። ኦኬ ጥሩ። ታውቃለህ ራስ መከላከል? አውቃለሁ። ራሴን ከበሽታ እከላከላለሁ። የመህጎች ጠቀምሽ የመህጎችን በደንብ መጠቀም የሚሉትን አውቃለሁ። የቀለድክ ነው እንዴ? አይደለም። መከላከል ራስን አይደል ያልከኝ? እኔ ያልኩ ያለሁት ራስህን ከተለያዩ ጥቃቶች ምሳሌ ቦክስ ሊመታ ይችላል። ራስህን ለመከላከል ነው። ያው እኔ እንደዚህ ገጥሞኝ አያውቅም፣ ግን አሁን እንደዚህ አይነት ነገር ቢገጥመኝ እኔ መጀመሪያ ምን አደርጋለሁ? እንወያይ ነው። ግን እንወያይ ስለ እምቢ ካለ ነው ችግሩ። እምቢ ካለስ? እምቢ ካለማ እለምነዋለሁ። ግን ትልቁ ችግር ልመናውን እምቢ ካለ እኮ። አሁንስ እምቢ ካለስ እያልኩ ነው እኮ። እምቢ ካለማ ብዬ ገላጋይ ጣል። ገላጋይ ከሌለስ? ጥሩ ጥያቄ። ገላጋይ ከሌለማ ወደ ዋናው ጉዳይ እንገባለን።